እስቲ አንድ ጥያቄ ልጠይቅ። በታሪክ መዝገብ ውስጥ አንድ ሙሉ ከተማ ቢጠፋስ? ዝም ብሎ ሳይሆን ሆን ተብሎ የተሰወረ ቢመስልስ? ዛሬ የምናየው ከአንድ ታዋቂ ድረገጽ ላይ ስለተሰወረች ጥንታዊት ከተማ የቀረበን በጣም አስገራሚ ክስ ነው። እንግዲህ ነገሩ እንዲህ ነው። አንድ በጣም ታዋቂ የሆነ ድረገጽ አለ። ይህ ድረገጽ በጣም ሰፊ የታሪክ ትንታኔዎችን ሲያቀርብ ከርሟል። ነገር ግን አንድ በጣም ወሳኝ የሆነችን ከተማ ከታሪክ ውስጥ ሙሉ በሙሉ እንዳላየ ሆኖ አልፎታል። እስቲ ለምን እንደሆነና እንዴት ሊሆን እንደቻለ አብረን እንመርምር። ታሪኩ የሚጀምረው እዚህ ጋ ነው። ለ2 ዓመታት ያህል ስለ ሀበሻ ስልጣኔና ባህል በጣም ጥልቅ የሆኑ መረጃዎችን በማቅረብ በተዋወቀ አንድ ድረገጽ ላይ ነው ትኩረታችን። ብዙ ሰዎች የሚከታተሉትና የሚያምኑትም ምንጭ ነው። እዚህ ጋር በጣም የሚገርመው የድረገጹ የሽፋን ጥልቀት ነው። አያችሁ? ከአዱሊስ መነሳት አንስቶ እስከ ጥንታዊቷ መጠራ ከተማ፣ ስለ ዳዕመተ መንግሥት፣ ስለ አክሱም ስነ ሕንፃ እንዲያውም ስለ ንጉሥ ካሌብ ዘመቻዎች ሳይቀር በሰፊው ይዳስሳል። በቃ ሁሉንም ነገር የሸፈነ ነው ይመስለው። ነገር ግን የሁሉ ጥናትና ምርምር መሃል አንድ ሂሳዊ ትንታኔ የቀረበበት ጉዳይ አለ። ይሄ ትንታኔ በጣም ከባድ ጥያቄዎችን የሚያስነሳ አንድ ግዙፍ ክፍተት እንዳለ ነው የሚጠቆመው። እና የጠፋው የታሪክ ፍልህ ነው። ኩባር ትባላለች። ዝም ብላ ተራ ከተማ ሳትሆን የታላቁ የአክሱም ስልጣኔ የመጨረሻዋ ዋና ከተማ ነበረች ተብሎ የሚታመንባት ቦታ ነች። አስቡት፣ የአንድ ሙሉ ዘመን ማብቂያን የምታመለከት ከተማ። ዋናው ችግርም እዚህ ጋ ነው ያለው። በዚህ ሁሉ ሰፊ የታሪክ ማህደር ውስጥ ኩባር የሚለውን ቃል ብትፈልጉ ምንም ውጤት አታገኙም። ከተማዋ ጭራሽ የለችም፣ በቃ ተፍቃለች። ይህ እንዴት ሊሆን ይችላል? ይህ ነገር ደግሞ ይበልጥ ግራ የሚያጋባው ፕሮጀክቱ ከ2 ዓመታት በላይ በተለይ በዚህ የታሪክ ዘመን ላይ ትኩረት አድርጎ ሲሰራ መቆየቱ ነው። ታዲያ ይችን ያህል ትልቅ የታሪክ ምዕራፍ እንዴት ሊያመልጣቸው ቻለ? ስለዚህ ይህ ወደ አንድ ወሳኝ ጥያቄ ያመራናል። ይህ ነገር በአንድ ትልቅ የምርምር ፕሮጀክት ውስጥ እንደ ማንኛውም ስህተት በግድፈት የተፈጠረ ነው ወይስ ይህ መጥፋት ሆን ተብሎ የተደረገና ወደ ሌላ ጠለቅ ያለ ችግር የሚያመላክት ነው? እውነታው ግን የቀረበው ትንታኔ ይህንን እንደ ቀላል ስህተት በፍጹም አይመለከተውም። ይልቁንም በድረገጹ ጸሐፊዎች ላይ በጣም ከባድ የሆነ ወቀሳና ክስ ነው